እውነት ነው ማለት የጅብ ቆዳ አዝሎ ብቻ አይደለም ጥይቱ ሲመጣ አይመታችሁም ብሎ እኮ ትሬን አድርገዋቸዋል አንተ ነግረውኛል ስለዚህ እነሱ በረሃኞች ስለሆነ ጥይቱ በዚህ ጋር ይመጣና በዚህ ጋር ይሄዳል ስለዚህ አትመቱም እስከ ማለት ከበረሃኞች መልእክት ደርሶኛል ብለው ሲናገሩ የነበረበት is not only የጅብ ቆዳ ጅብ ምናም ብቻ አይደለም የምታደርጉት መስቀል የጥይቱን ወደ ውሃ የሚቀይር ነው ብሎ እኮ ነው ትሬን ያደርጓቸው ያንን ወጣት እኮ ያስፈጁት በዚህ መልኩ እኮ ነው ሶ በፋክት ደረጃ እውነት ነው ጎጃም ላይ እኮ የጤና ኤክስቴንሽን ስልጠና ሰልጥነው የወባ ስልጠና ሰልጥነው ወባ የመከላከል ወባ ሰልጥነው የሄዱ የሃይማኖት አባቶች እናቶች ሽማግሌዎች እኮ ጭቃ ውስጥ የንግድ ቦታ በእምብርክክ የዛ አካባቢ ተጽዕኖ ፈጣሪ ሰዎች ባይዘው አንዱ ቄስ አስተዳዳሪ ነው የቤተክርስቲያን አስተዳዳሪ ነው መጨረሻ ላይ ሰልፉ በእምብርክክ ሲሄዱ ካየ አስኪደው ረሽኗቸው ነው የሄዱት ስንት ከ14 ከ16 ዓመት በታች የሆኑ ሴቶች በእነዚህ አካላቶች እንደተደፈሩ ራሳቸውን ሲጣሉ እየተናገሩ ነው ራሳቸው